በመከላከያ ሰራዊትና በትግራይ ኃይሎች መካከል ግጭት መካሄዱን የዲፕሎማቲክ ምንጮች ተናገሩ። በኢትዮጵያ መንግስትና በትግራይ ኃይሎች መካከል ግጭት መካሄዱን የፈረንሳዩ ዜና ወኪል ኤኤፍፒ እና ሮይተርስ የደህንነትና የዲፕሎማቲክ ምንጮች ጠቅሰው ዘግበዋል። በሰሜን ኢትዮጵያ የአማራና ትግራይ ክልል አዋሳኝ አካባቢዎች ከዚህ ሳምንት መጀመሪያ አንስቶ ግጭት እየተካሄዱ መሆናቸውን የሚያመለክቱ ዜናዎች እየተሰሙ ቢሆንም ተጨባጭ መረጃ ማግኘት አዳጋች ሆኖ መቆየቱ ይታወሳል። ግጭቶች የተቀሰቀሱት ጠለምት በሚባለው የአማራና የትግራይ ክልሎች በይገባኛል በሚወዛገቡበትና በአማራ ክልል ቁጥጥር ስር በሚገኘው አካባቢ መሆኑን ያመላከተው የዜና ወኪሉ አንድ የደህንነት ምንጭ ሁኔታው እየተባባሰ እየሄደ ነው ሲሉ እንደነገሩት ገልጿል። በተጨማሪም ስማቸው እንዳይጠቀስ የጠየቁ ዲፕሎማሲያዊ ምንጭ ለኤኤፍፒ እንደተናገሩት የትግራይ ኃይሎች ከኢትዮጵያ ሰራዊትና ከአማራ ሚሊሻዎች ጋር እየተዋጉ ነው ሲሉ ገልጿል። ምንጩ አክለውም ባለፉት ቀናት ግጭቶች እንደነበሩ የተረጋገጠ ነው፣ ነገር ግን ዛሬ ስላለ ሁኔታ የምናውቀው ነገር የለም ብለዋል። የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪም አቶ ጌታቸው ረዳም ረቡዕ ዕለት በማህበራዊ ሚዲያ ገጻቸው ላይ ህወሓት ውስጥ የሚገኙ የስልጣን ጥም ያለባቸው ግለሰቦች ትግራይን ወደ ሌላ ዙር ጦርነት ሊያስገቧት እንቅስቃሴ እያደረጉ ይገኛሉ በማለት በትግርኛ መጻፋቸው ይታወሳል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ግጭት መካሄዱን በሚያመለክት ሁኔታም የህወሓት መሪዎች ወጣቶችን ለጉዳት የሚዳርግ የጦር ስልት መከተላቸውን ጠቅሰው ከእንግዲህ አጉል መስዋዕትነት አልከፍልም ብለስ ተቃውሞህን አሰማ በማለት ጥሪ አቅርበዋል። አንድ ስማቸው ያልተጠቀሰ የአካባቢው ነዋሪ ግጭቶች መካሄዳቸውን አረጋግጠዋል። ነገር ግን ኤኤፍፒ ለፌዴራል መንግስቱ ሰራዊትና ለህወሓት ጥያቄ አቅርቦ ምላሽ እየጠበቀ እንደው ገልጿል። በተመሳሳይ ሮይተርስ የዜና ወኪል አንድ የዲፕሎማቲክ ምንጭ ጠቅሶም በዚህ ሳምንት በምዕራብ ትግራይ ለአጭር ጊዜ የቆየ ግጭት በመከላከያ ሰራዊትና በትግራይ ኃይሎች መካከል መካሄዱን ዘግቧል። ግጭቱን በተመለከተም የፌዴራል መንግስቱም ሆነም የትግራይ ጊዜያዊ አስተዳደር እስካሁን ያሉት ነገር የለም። ይህንንም ተከትሎም የኢትዮጵያ አየር መንገድ ከትግራይ ወደ ኢትዮጵያ አዲስ አበባ የሚያደርጋቸውን በረራዎች ከእቅድ ውጭ በሆነ ምክንያት መቋረጣቸውን ለመንገደኞች በአጭር የጽሑፍ መልእክት ትናንትና አመሻሽ ላይ ካስታወቀ በኋላ በዛሬው ዕለት በረራዎች ተቋርጠዋል ብለዋል። የትግራይ ክልል ትራንስፖርት ቢሮ ኃላፊም አቶ ታደለ መንግስቱ በረራዎች መቋረጣቸውን ለቢቢሲ አረጋግጠው ነገር ግን ዝርዝር መረጃ እንደሌላቸውም ረፋድ ላይ ተናግረዋል። ቢቢሲ ከአየር መንገዱ ይፋዊ ማብራሪያ ለማግኘት ያደረገ ሙከራ እስካሁን ምላሽ ባያገኝም አንድ ስማቸው እንዲጠቀስ ያልፈቀዱ የአየር መንገዱ ባልደረባ እንደገለጹት በረራዎች ለዛሬ ብቻ ነው የተሰረዙት፣ ነገር ግን የቀጣይ ገናት በረራዎች በሚኖረው ሁኔታ የሚወሰን ይሆናል ብለዋል። ይህ በእንዲህ እንዳለ በፌዴራል መንግስቱና በትግራይ ኃይሎች መካከል አዲስ ጦርነት ሊቀሰቀስ ይችላል በሚል ስጋት የትግራይ ክልል ነዋሪዎች ገንዘባቸውን ለማውጣት ወደ ባንኮች በብዛት መሄዳቸውን ሮይተርስ ዘግቧል። የዜና ወኪሉ ጨምሮም አንድ የትግራይ ክልል ከፍተኛ ባለስልጣን ክልሉ የአውሮፕላን በረራዎችን ለምን እንደተቋረጡ ከፌዴራል መንግስቱም ማብራሪያ ጠይቆ ምላሽ እንዳላገኘ ተናግሯል ብለዋል። የፌዴራል መንግስቱም ሆነም የኢትዮጵያ አየር መንገድ እስካሁን ወደ ትግራይ የሚደረጉ በረራዎች ስለመቋረጣቸው የሰጡት ማብራሪያ የለም። ከነገ ጀምሮ የፕላስቲክ ከረጢቶች ስስ ፌስታል ይዞ የተገኘ ግለሰብ ከ2000 ብር ጀምሮ ይቀጣል ተባለ። የአካባቢ ጥበቃ ባለስልጣን ከነገ ጥር 23 ጀምሮ ለአንድ ጊዜ አገልግሎት ብቻ የሚውሉ የፕላስቲክ ከረጢቶች የሚጠቀሙ የሚያመርቱና ወደ ሀገር ውስጥ የሚያስገቡ አካላትን መቅጣት ሊጀምር መሆኑን አስታውቋል። ለአንድ ጊዜ አገልግሎት ብቻ የሚውሉ የፕላስቲክ ምርቶችን ማምረት ወደ ሀገር ውስጥ ማስገባትና ይዞ መገኘት የሚከለክለው አዋጅ ከሐምሌ 23 ቀን 2017 ዓ.ም ጀምሮ የጸደቀ ቢሆንም ባለስልጣኑ የ6 ወራት የሽግግር ጊዜ ሰጥቶ መቆየቱን ገልጿል። የኢትዮጵያ አካባቢ ጥበቃ ባለስልጣን የኮሚኒኬሽን ኃላፊና
ስራ አስፈጻሚ አቶ ተሾመ አቡኔ ከብስራት ሬዲዮ ጋር በነበራቸው ቆይታ እንደገለጹት እገዳው ሁሉንም አይነት ፌስታሎች እንደሚያጠቃልልና በእጁ ፌስታል ይዞ የተገኘ ከነገ ጀምሮ እንደሚቀጣ ተናግረዋል። በመሆኑም የህግ አስከባሪዎች አስፈላጊውን ስልጠና ወስደው በየአካባቢው ለክትትል ዝግጁ የሆኑ ሲሆን ቅጣቱ ይጀመራልም ተብሏል። ህጉን ተላልፎ በሚገኝ ማንኛውም አካል ላይ በእጁ ይዞ ለተገኘ ግለሰብ ከ2000 እስከ 5000 ብር ቅጣት፣ ለአምራቾች አከማቾችና አከፋፋዮች ከ50,000 እስከ 200,000 ብር ቅጣትና እስከ 5 ዓመት የሚደርስ ጽኑ እስራት እንደሚያስቀጣም አቶ ተሾመ አቡኔ ጨምረው ተናግረዋል። በአላማጣና ኮረም የተከሰተው ምንድን ነው? የብዙዎቻችን ጥያቄ። የኢትዮጵያ መከላከያ ሰራዊትና የፌዴራል ኃይሎች ከአላማጣና ኮረም ከተሞች መውጣታቸውን እየተዘገበበት ባለበት ወቅት ነዋሪዎችም ለደህንነታቸው በመስጋት እየሸሹ መሆናቸውን ለቢቢሲ ገለጹ። ግጭት ይቀሰቀሳል በሚልና ታጣቂዎች የሚወስዱት እርምጃ ስጋት ፈጥሮብናል ያሉ ነዋሪዎች ወደ አጎራባች አካባቢዎች በመጓዝ ላይ መሆናቸውን ነዋሪዎች ተናግረዋል። የአላማጣ ነዋሪዎች እንዲሁም የቀድሞ የአካባቢ ባለስልጣንና በትግራይ ክልል ጊዜያዊ አስተዳደር ስር የአላማጣ ከተማ ከንቲባ የነበሩት አቶ ዝናቡ ደስታ በከተማ ውጥረት መኖሩና ነዋሪዎች እየሸሹ እንደሚገኙ ገልጸዋል። ስማቸው እንዳይጠቀስ የጠየቁ የቢቢሲ ያነጋገራቸው ግለሰብ ከአላማጣ ሸሽተው ወደ ቆቦ መሄዳቸውን ተናግረዋል። አሁን ቆቦ ነን፣ አልጋ የሚባል የለም፣ በጣም ውድ የሆኑ አልጋዎች ብቻ ናቸው የቀሩት ያሉት ነዋሪው ቤተሰብ ያለው ቤተሰብ ጋር ወይም አልጋ ለሁለትም ለሶስትም ይዞ ነው ያለው ብለዋል። አብዛኛው ወጣት እየወጣ ነው፣ ታፍነው ወደ ጦር ሜዳ እንዳይሰለፉ ለማምለጥ ነው ያሉት ነዋሪ ሁሉም መሸሽ ነው የሚፈልገው ሲሉም አክለው ተናግረዋል። ኮማንድ ፖስቱ ማለትም የመከላከያ ታጣቂዎች እና የፌዴራል ታጣቂዎች ራሳቸውን ብቻ መታደግ ጀመሩ። እነሱ ካምፓቸውን ለቀው ሲወጡ ህዝቡ በእግሩ መውጣት ጀመረ ብለዋል። ሐሙስ ጠዋት በአንድ መኪና የወጡ ሰዎች እንደነበሩ ጠቅሰው አሁን መኪናም ታግዷል፣ አያስወጡም፣ ንብረትም ይዞ መውጣት አይቻልም በማለት ገልጸዋል። የከተማ ነዋሪዎች ከረቡዕ ጥር 2018 ዓ.ም ጀምሮም በእግራቸው እንደወጡም ገልጸዋል። በእግር ጫካ ለጫካ ነው የወጡት ያሉት እኚህ ነዋሪ አሁን ደግሞ የጫካውን መንገድ ሰምተው ዘግተውታል ሲሉ ነዋሪው አክለው ተናግረዋል። መከላከያ ሰራዊትና የፌዴራል ኃይሎች ከካምፓቸው ወጥተው ወደ ጥሙጋ አፈግፍገዋል ሲሉ ደነገጥን በማለት በህዝቡ ዘንድ የተፈጠረውን አብራርተዋል። በአላማጣ ከተማ የተለያዩ የአስተዳደር ቢሮዎች ሰራተኞች ወደ አንድ ቦታ መሰብሰብ መጀመራቸውን ከተሰማ በኋላ ወደ ማታ አካባቢ የትግራይ አመራሮች ተቋሞችን መያዝ ጀመሩ ሲሉ ገልጸዋል። መከላከያ ሰራዊትና የፌዴራል ኃይሎች ረቡዕ ሌሊት ከ8 እስከ 10 ሰዓት ባለው ጊዜ መውጣት መጀመራቸውንም ተናግረዋል። ሲቪሎች ተደናግጠው ሌሊት 5ም 6ም ሰዓት መውጣት ጀምረዋል ሲሉ ለቢቢሲ አረጋግጠዋል። ነዋሪው አክለውም ምንም ተኩስ አልነበረም፣ የሆነ ቢሮ ሲቆጣጠሩ ባንዲራ ይሰቅላሉ፣ ወደ ላይ ይተኩሳሉ፣ የተኩስ ልውውጥ አልተካሄደም፣ አርሚ 24 እና አርሚ 33 የሚባሉ በከፍተኛ ቁጥር እየገቡ ነበርም ብለዋል። ለደህንነታቸው ሲባል ስማቸው እንዲገለጽ ያልፈለጉ አንድ የቀድሞ የአካባቢ ባለስልጣን የፌዴራል ኃይሎች ከተማዋን ለቀው የወጡት ሌሊት 8 ሰዓት ጀምሮም እንደሆነ ለቢቢሲ ገልጸዋል። አወዛጋቢ ቦታ ነው፣ ፌዴራል ነበር የሚቆጣጠረው፣ በሁለቱም ወገን ያለው ከመንግስት መዋቅር ፈርሷል፣ ኮማንድ ፖስት ነበር የሚያስተዳድረውም ብለዋል። የቀድሞ ባለስልጣን አክለውም አሁን ግን ሙሉ በሙሉ ሰራዊቱ ስለወጣም ሙሉ ሌሊቱን በታጣቂዎች ሰው ሲታፈስና ሲታፈን ነበር ያደረ ብለዋል። ዘረፋም እየተፈጸመ ነው፣ ብዙ ነዋሪ ወደ ቆቦና ወልዲያ ሸሽቶ ወጥቷልም ብለዋል። በአካባቢው ምንም አይነት ተኩስ እንዳልነበረ ነዋሪዎች ለቢቢሲ ገልጸው የትግራይ ኃይሎች የተለያዩ አርሚዎችን ሲያስጠጉ ስለነበር የፌዴራል ኃይሎች ኃይላቸውን ለመሰብሰብ ከስፍራው ሳይወጡ እንዳልቀረም አመላክተዋል። በአካባቢው ያለው ሁኔታም ወደ ግጭት የሚያመራ ይመስለኛል ያሉት የቀድሞ የአካባቢ ባለስልጣን ሰራዊቱ አሁን ላይ ወደ ቆቦና ጮቤ የተባለ አካባቢ እንደሰፈረ ተናግረዋል። የትግራይ ኃይሎች ቀድሞም ከተማ ውስጥ የገጠር አካባቢ ነበሩም ያሉት የቀድሞ ባለስልጣኑ የተለያዩ ወንጀሎች ቢፈጸምም የኃይል መመጣጠን ስላልነበረ መከላከያም ፌዴራል ፖሊሶችም ማስቆም አልቻሉም ነበር ብለዋል። አሁን ላይ ሙሉ በሙሉ አካባቢው በትግራይ ኃይሎች ስር እንደሚገኝም አክለዋል። በነዋሪዎች ዘንድም ከፍተኛ የሆነ ሽብርናም ስጋትም እንዳለ ገልጸዋል። በትግራይ ጊዜያዊ አስተዳደር ስር የአላማጣ ከተማ ከንቲባም የነበሩት
እና አሁን ላይ የከተማውን ሁኔታ በቅርበት የሚከታተሉ አቶ ዝናቡ ደስታም ከ2-3 ቀናት በፊት ጦርነቱ በማይጸብሪ አካባቢ በጸለምት በይፋ ጀምረዋል ሲሉ ለቢቢሲ ተናግረዋል። አሁንም የ2013 2014 እና 2015 ተመሳሳይ የሆነ በወጣቱ ላይ እልቂት ጀምረዋል። ቶሎ ብሎ ሊቋረጥ ካልቻለም መልሶ የትግራይ ህዝብ በተለይ እናቶች የሚያለቅሱበት ነው የሚሆነው ሲሉ ስጋታቸውን ገልጸዋል። ረቡዕ ምሽት የመከላከያ ሰራዊትና የፌዴራል ኃይሎች ከአላማጣ ለቀው መውጣታቸውን አረጋግጠው አሁን በከተማው ላይ ሰፊ ውጥረት አለ ብለዋል። በአሁን ሰዓት ሰዎች እየታፈኑ ነው ያሉት አቶ ዝናቡም ሪዞርት ተብሎ የሚጠራው አካባቢ እና ራያ አላማጣ ፖሊስ ጣቢያ አካባቢ የማሰሪያ ማዕከላት አሉ ብለዋል። ኮማንድ ፖስቱ ከአካባቢው ለቆ እንደወጣና በትግራይ ኃይሎች ቁጥጥር ስር እንደሚገኝ ጠቅሰው ህዝቡ በተፈጠረው ነገር ተረብሾ በስጋት ውስጥ እንዳለ አመላክተዋል። የመከላከያ ሰራዊትና የፌዴራል ኃይሎች ሲወጡ የተኩስ ልውውጥ እንዳልነበረ ተናግረው አሁን ግን የጦርነት ድምፅ አለመሰማቱ እንጂ የጦርነት ድባብ ነው በአካባቢው ያለው ብለዋል። ቢቢሲ ከትግራይ ጊዜያዊ አስተዳደር በኩል እስካሁን ምላሽ አላገኘም። ቢቢሲ ያነጋገራቸው ነዋሪ የቀድሞ የአካባቢ ባለስልጣን አቶ ዝናቡም ዘርፊያ፣ እስራትና አፈና እየተፈጸመ መሆኑን ቢናገሩም ቢቢሲ ከገለልተኛ ወገኖች ክሶቹን ማጣራትም አልቻለም። የፈረንሳይ ዜና አገልግሎትና ሮይተርስ የደህንነትና ዲፕሎማሲያዊ ምንጮች ጠቅሰው እንደዘገቡት ጸለምት በሚባል አካባቢ ባለፉት ቀናት ግጭቶች እንደነበሩ አረጋግጠዋል። ሐሙስ ዕለት ደግሞ የኢትዮጵያ አየር መንገድ ከአዲስ አበባ ወደ ተለያዩ የትግራይ ክልል ከተሞች የሚያደርጋቸው በረራዎች መሰረዛቸውን ተጓዦች አንድ የክልሉ ባለስልጣንና የአየር መንገዱ ምንጭ ለቢቢሲ አረጋግጠዋል። ለ2 ዓመታት የተካሄደውን የትግራይ ጦርነት ተከትሎ በተደረሰው የሰላም ስምምነት ላለፉት 3 ዓመታት ጦርነት ቆሞ የነበረ ሲሆን አሁን የተፈጠረው ጥረት ሌላ ዙር ጦርነት እንዳይቀሰቀስ ስጋት ፈጥሯል። ቀናት ያስቆጠሩ አሳሳቢ ክስተቶች በተመለከተም የኢትዮጵያ መንግስትም ሆነ የትግራይ ጊዜያዊ አስተዳደር እስካሁን ያሉት ነገር የለም። የአፍሪካ ህብረት የፌዴራል መንግስትና ህወሓት የትግራይን ክልል ሁኔታ ላለማባባስ እንዲታቀቡ ጠየቀም። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ የፌዴራል መንግስትና የህዝባዊ ወያኔ ሓርነት ትግራይ ህወሓት በክልሉ ያለውን ሁኔታ ላለማባባስ ከፍተኛ ሁኔታ እንዲታቀቡ ጠይቀዋል። በትግራይ ክልል አካባቢዎች እየተስተዋሉ ያሉት ሰሞነኛ ክስተቶች እጅግ እንዳሳሰቧቸውም ሊቀመንበሩ ገልጸዋል። የህብረቱ ሊቀመንበር መሐመድ አሊ ዩሱፍ ይህንን ያሉት የዳግመኛ ግጭት ስጋት እያየለ የመጣበትን የፌዴራል መንግስትናም የትግራይ ኃይሎች መካረርን አስመልክተው ዛሬ ባወጡት መግለጫ ነው። መቃቃር ውስጥ የሰነበቱት ሁለቱ አካላት ባለፉት ቀናት የትግራይና አማራ ክልሎች አዋሳኝ በሆነው ጸለምት አካባቢ ግጭት ውስጥ መግባታቸውም ተዘግቦ እንደነበር ይታወሳል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ በትግራይ ክልል ክፍሎች እየተከናወነ ያለው ሁኔታም በቅርበት እየተከታተሉ እንደሆነ ገልጸዋል። ህብረቱ ያወጣው መግለጫም ሊቀመንበሩ በትግራይ ክልል ክፍሎች ያለው ሁኔታም በቅርበት እየተከታተሉ ሲሆን ከሰሞኑ በታዩት ክስተቶች የተሰማቸውን ጥልቅ ስጋትም ገልጸዋል። ሊቀመንበሩ በመግለጫቸውም በአፍሪካ ህብረት የሚመራውና የ2 ዓመቱ ደም አፋሳሽ ጦርነት ያስቆመውን የፕሪቶሪያው ስምምነት ማስጠበቅ እንደሚገባም አሳስበዋል። በስምምነቱ አማካኝነት በከፍተኛ ጥረት የተገኙ ውጤቶችን ማስጠበቅ እጅግ የላቀና ቀጣይነት ያለው ጠቀሜታ እንዳለው በመግለጫቸው አጽንኦት ሰጥተዋል። ሁለቱ ወገኖች ያለውን ሁኔታ ሊያባብሱ የሚችሉ እርምጃዎችን ከመውሰድ በከፍተኛ ሁኔታ እንዲታቀቡ እንዲሁም መተማመንን ሊሸረሽሩ ከሚችሉ ድርጊቶች እንዲታቀቡ ሊቀመንበሩ በመግለጫቸው ጠይቀዋል። የፌዴራል መንግስትናም ህወሓት ማናቸውንም ያልተፈቱ ጉዳዮችን የዘላቂ የግጭት የማቆም ስምምነት ግዴታዎችና መንፈስ ሙሉ በሙሉ በማክበር ገንቢ በሆነ ውይይት እንዲፈቱም ጥሪ አቅርበዋል። የአፍሪካ ህብረት የፕሪቶሪያ ስምምነት ሙሉ በሙሉና ውጤታማ በሆነ መልኩ እንዲፈጸም የማይናወጥ ቁርጠኝነት እንዳለው በመግለጫው አረጋግጠዋል። ህብረቱ የዚህን ስምምነት አፈጻጸም ከመከታተል ባቋቋመው ከፍተኛ ፓናል አማካኝነት በሁለቱ ወገኖች መካከል የሚደረግ ንግግር፣ ትብብርና የመተማመን ግንባታ ሂደትን ለማጠናከር ዝግጁ መሆኑን አመላክተዋል። ይህንን የሚያደርገው በትግራይ ክልል ዘላቂ ሰላምና መረጋጋት እንዲሰፍን ለማድረግ የሚያደርገውን ጥረት ባለው ድጋፍ እንደሆነም ገልጿል። የአፍሪካ ህብረት በትግራይ ውስጥ ለ2 ዓመታት የተካሄደውን ደም አፋሳሽ ጦርነት ያስቆመውን በፌዴራል መንግስቱና
በህወሓት መካከል የተደረሰውን የፕሪቶሪያውን ስምምነት ያደራደረ ዋነኛው አካልም ነው ብለዋል። ከስምምነቱ በኋላም ላለፉት 3 ዓመታት ሰላም ሰፍኖ የነበረ ቢሆንም ሁለቱ ወገኖች ስምምነቱ ሙሉ በሙሉ ተግባራዊ አልሆነም በማለት ሲካሰሱ ቆይተዋል። ላለፉት ወራት በፌዴራል መንግስቱና በህወሓት መካከል ያለው አለመግባባት እየተባባሰው ውስጥ የቆየ ሲሆን በዚህም ሳምንት መጀመሪያ ላይ ግጭቶች መካሄዳቸው ተዘግቧል። በፌዴራል መንግስቱም የመከላከያ ሰራዊትና በህወሓት መካከል ግጭቶች መካሄዳቸውን የዲፕሎማሲና የደህንነት ምንጮች የተናገሩ ቢሆንም መንግስትም ሆነ ህወሓት እስካሁን ስለ ሁኔታው በይፋ የገለጹት ነገር የለም። አቶ ጌታቸው ረዳ ዝምታቸውን ሰበሩ። አቶ ጌታቸው ረዳ በይፋዊ ገጻቸው የሚከተለው መልእክት አስተላልፈዋል። ባለፉት 4 ቀናት ውስጥ እየተከሰተ ያለው ውድመት የትግራይ መስማት የተሳናቸው የፖለቲካ ወታደራዊ አመራር የትግራይን ህዝብ ከዚህ በፊት ከከፈልነው በላይ የሚያስከፍል የእብደት ጎዳና ላይ እየተጓዘ መሆኑን የሚያሳይ ነው ሲሉ ተደምጠዋል። ፖለቲካን እየመራው ነው የሚለው መሐንዲስ ህይወቱን ያለምንም ዝግጅት ወደ ወጥመዶች የመቸኮል ሙያ ሲለውጠው ቆይቷል። እንተወው፣ ይህ ኃይል ህዝቡ በህዝቡ ወጪ ለመጥፋት እንደወሰነ ግልጽ አድርጓል። ከፍተኛው የጦር አመራር ፓርቲያቸው ትክክል ነው ወደሚለው ነገር በጭፍን የሚዘምቱም በተደጋጋሚ ያልተሳኩ ወታደራዊ ስልቶችን የሚጠቀሙና ልዩ ውጤቶችን የሚጠብቁ የሰው ኃይል ማዕበሎችን በመጨፍለቅ ድልን ለማረጋገጥ የሚጥሩ ካለፉት ለመማር ፍላጎት እናንተ ጀነራሎችና ኮሎኔሎች በውጊያ ዘይቤው ቻይናን ግማሽ ብትይዙም አይሰራም ከትግራይ ህዝብ ጋር እንኳን ቢሆን ባህሪዎ ትግራይን አሁን ታላቁ ብለን ከምትጠሯት ኤርትራ በላይ ወጣት አልባ ያደርጋታል ሲል መልእክታቸውን አስተላልፈዋል። የተፈናቀሉ ወገኖቻችንን ወደ ቤታቸው መመለስና የትግራይን ህገ መንግስታዊ መንግስት ማረጋገጥ እንኳን እንደማንችል እፈራለሁ። ካደረጋችሁት ቢያንስ ጊዜ ወስደ ለመዘጋጀት ሞክር። ነገር ግን በአብዛኛው ወጣቱ የራሱን የወደፊት ህይወት እንዲወስን ፍቀድለት። ለህዝባችሁ ስቃይና የትግራይን የራስን እድል በራስ የመወሰን መብት ለማረጋገጥ ያለን ፍላጎት እንደምታዝን በተደጋጋሚ መስዋዕትነትን አሳይተሃል። በመጨረሻም እናንተ የወጣቶች ደም እንደ ማጥመጃ የምትወስዱ መሪዎች ተብላችሁ የምትጠሩ ቅዱስም ይሁን ቆሻሻ ወዲያውኑ የተጀመረውን ጦርነት አቁሙ ሲሉ በትግርኛ ባስተላለፉት መልእክት ገልጸዋል። ላቲቪያ በከፍተኛ የጾታ ለመመጣጠን ቀውስ ውስጥ መሆኗ ተገለጸ። የባልቲክስ ሀገር የሆነችው ላቲቪያ በአሁኑ ወቅት የወንዶች ቁጥር በእጅጉ በመቀነሱ ምክንያት ለከፋ ማህበራዊና ኢኮኖሚያዊ ቀውስ ተጋልጣለች ተብሏል። በተለይም በቁልፍ የዕድሜ ክልል ውስጥ የሚገኙ ሴቶች ቁጥር ከወንዶች በ80 ሺህ እንደሚበልጥ የወጡ መረጃዎች ያመላክታሉ። ይህ በሀገሪቱ የታየው ሰፊ የጾታ ልዩነት በዋነኝነት የተከሰተው በወንዶች ላይ በሚታየው ከፍተኛ የሞት መጠን፣ በአጭር የህይወት ዘመን የመኖር ዑደትና ቁጥራቸው ቀላል የማይባል ወጣት ወንዶች የተሻለ የሥራ ዕድል ፍለጋ ወደ ውጭ ሀገራት በመሰዳዳቸው ምክንያት መሆኑም ተነግሯል። ይህ አሳሳቢ ችግር በአንድ ጀንበር የተከሰተ ሳይሆን በታሪካዊ ግጭቶችና ቀጣይነት ባላቸው የኢኮኖሚ ጫናዎች ምክንያት ለረጅም ጊዜ የተጠራቀመ ውጤት መሆኑን ባለሙያዎች ያስረዳሉ። ሁኔታው በዚህ ከቀጠለም የሀገሪቱን ኢኮኖሚ ጥንካሬ ከማደከሙ ባለፈ ዜጎች ቤተሰብ ለመመስረትና ዘላቂ ማህበራዊ ግንኙነቶችን ለመገንባት ከፍተኛ ችግር እንደሚገጥማቸው ተመራማሪዎች በማስጠንቀቅ ላይ ይገኛሉ።